ንያችንን ለአላሁ ተዓላ አድርገን እንቀመጥ ኢንሻአላህ። ንያችን ጥሩ መሆን አለበት። አላሁ ተዓላ ይህን እስልምናን የደነገገልን እንድንከፋፈል አይደለም። ኢነማ አላሁ ተዓላ ያዘናል አንድ እንድንሆን ሁላችንም ማለት ነው። ወላ ተፈረቁ ፊዲን በዲን ላይ አትለያዩ፣ ቡድን አትጠሩ ይላል አላሁ ተዓላ። ማለትም አንድ ሆኖ ሲል አላሁ ተዓላ ያዘዘን በምንድነው? በዲን ነው። በዲን በቁርአንና በሐዲስ ቁርአንና ሐዲስን በመከተል አንዱ ነው። ቁርአንና ሐዲስን ከተው አንድ ሰው ወጣ ማለት ነው። አላሁ ተዓላ ያዘዘውን ተወ እና አሁን ያስኳቸው ነጥቦች ምንድናቸው? የሚያለያዩን ማለት ነው። የሚያለያዩን አህሉ ሱናውንና ሌላውን ቡድን የሚያለያየው በአሁን ሰዓት የሚከሰተው ይሄ ስለሚከሰት ነው፣ የተጨባጭ ነገር ስለሆነ ማለት ነው። የመጀመሪያው ነጥብ ላኢላሃ ኢላላህ በሚለው የምንለያየው የመጀመሪያው ነጥብ ማለት ነው። አላህ በሚለው በአላሁ ተዓላ መገለጫ በምንገዛው ጌታ በምናመልከው አምላክ ላይ ተለያይተናል። ይሄም ቁርአንና ሐዲስ ስላለ በዚያ ላይ ነው እንትን የምንለው። የመጀመሪያው ነጥብ ምንም ይላሉ ከነሱ አላሁ ተዓላ እግር አለው ይላሉ። በዚህ ነው የምንወያየው። እግር አለው እግሩ ጀሃነም ይገባል ይላሉ። ጀሃነም እኛ እግር ያለው ጀሃነም የሚገባ እንገዛም ነው፣ እግር አንገዛም ነው እኛ። እና ይሄን የመጀመሪያው ነጥብ የምትይዙልኝ እግር አለው እግሩ ጀሃነም ይገባል ግን አይቃጠልም ይላሉ። የመጀመሪያው ማለት ነው። ሁለተኛው ነጥብ አላሁ ተዓላን ዲካ አለው መጠን አለው። ዲካ መጨረሻ ምናምን አለው መጠን አለው ዲካ አለው ነው የመጀመሪያው ማለት ነው። ሁለተኛው ሶስተኛው ደግሞ አካል የሆነ እጅ አለው፣ አካል የሆነ እጅ አለው፣ አካል የሆነ ፊት አለው፣ ሁለት አይን አለው፣ አካል የሆነ ሁለት አይን። ይሄንን ነው የሚገዙት ማለት ነው። በዚህን እንለያያለን። ሶስተኛው ነጥብ። አራተኛው ነጥብ ደግሞ አላሁ ተዓላን አንዳንዴ ኩርሲይ ላይ ይቀመጣል ከአርሽ በታች ኩርሲይ ላይ፣ አንዳንዴ ደግሞ አርሽ ላይ ይቀመጣል የሚል ነው። ሁለተኛው አንዳንዴ ደግሞ ከአርሽ በላይ ከፍ ብሏል የሚል ነጥብ ነው። አርሽ ላይ ይቀመጣል ኩርሲይ ላይ ይቀመጣል የሚል ነጥብ ማለት ነው። ይሄ ሁሉ ማስረጃ አለ። አምስተኛው ነጥብ አላሁ ተዓላን ንግግር አለው አሉ። ንግግሩ ፍጡር ነው። ፍጡር በሆነ ንግግር ይናገራል መገለጫው ማለት ነው። በሚናገር ሰዓት የሚናገርባቸው በፊደል በድምጽ በቋንቋ ይናገራል። እነዚያም ዛቱ የሚገለጽባቸው ፍጡር የሆኑ ይሄ ለፍዟል ሙነዘሉን የወረደውን ቁርአን ይሄንን ቃሉን ይሄ ፍጡር ነው አሉ። ሙህደስ ነው ፍጡር ነው። አላህ የሚገለጽበታል አሉ። የአላህ መገለጫ ነው። አላህ በፊደል በድምጽ ይናገራል። ጩኸት አለው። በአረበኛ ቋንቋ ነው የሚናገረው የሚል ነው። ይሄም ቁርአንን የሚጋጭ ነው። ስድስተኛው አላሁ ተዓላ ዛቱ ለሊት ከስድስት ሰዓት በኋላ እስከ ፈጅር ድረስ እዚህ ሰማኡ ዱንያ ዛቱ ይመጣል ለሊት ማለት ነው። ለምሳሌ አሁን አሜሪካ ለሊት ነው። አሁን ከዚያ መጥቷል ከአሜሪካ ማለት ነው። በዚህ እምነት የሚል ነው። ሌላኛው ጀሃነም ትጠፋለች የሚል ነው። ካፊሮችና ፊርዓውን እና አቡ ጀህል ዘላለም አይቃጠሉም። ይሄ ኪታባቸው ላይ ነው ያለው። መሸይኽ አሁን የምናገረው ምንድነው? መሸይኾቻቸው መሪዎቻቸው የሚሉትን ነው። ዑለማዎቻቸው የኛም ዑለማዎች አሉ፣ የነሱም ዑለማ የሚባሉ አሉ። መሸይኾቻቸው ከኪታቦቻቸው ላይ ማለት ነው። ጀሃነም ትጠፋለች የነ ፊርዓውን። ስምንተኛው ይሄ ዓለም መጀመሪያ የለውም። ከዚህ ዓለም በፊት ሌላ ነበር፣ ከዚያ በፊት ሌላ ዓለም ነበር፣ ከዚያ በፊት ሌላ ዓለም ነበር። ፍጡራኖች ጅማሬ የላቸውም የሚል ይሄም ኪታብ ላይ ያለ ነው። እንደዚሁም ሌላኛው ደግሞ ተውሂድን በሶስት መክፈል፣ ይሄም ቢድዓ ነው። በቁርአን የለም በሐዲስ የለም፣ ዑለማዎችም አላሉትም። ተውሂድ በሶስት ይከፈላል የሚል ነው። ተውሂድን በሶስት መክፈል አንድ ተውሂድ ነው ያለው በእኛ ማለት ነው። ሌላኛው ለሞተ ሰው ቁርአን መቅራት አይፈቀድም የሚል ነው። ለሞተ ሰው ቁርአን መቅራት አይፈቀድም። እንደዚሁም ነብዩን እርዱኝ ማለት አይቻልም የሚል ነው። ሌላኛው ማለት ነው መመጀን። እነዚህ ናቸው እነ መጃዝ። ሌላም አሉ ጊዜው ከበቃ እነዚያን እንወያይባቸዋለን። ማንኛውም ስልክን ሳይለንት ማድረግ አለ። ማንኛውም አካሪ አይደለም አካሪ አይደለም። ማንኛውም ስልክን ሳይለንት ማን ከሆነ ንገረኝና 10 ነጥቦች ተጠቅሰዋል። እነዚህ ነጥቦች ነው አሁን ያነሳሁት ማለት ነው። 10ኛው እንድትይዙት የምፈልገው ቁርአን መቅራት በሚለው ነው እና ይሄ እስቲጋሳ ማለት ከአላህ ውጭ ያለን ነገር እርዳኝ ማለት በሚለው ነው። እና እኛ እምነታችን ምንድነው? እነሱ ከአላህ ውጭ ያለን እርዳኝ ይላሉ ነው። አርሽ ላይ የሚቀመጥን አካል ይገዛሉ። አርሽ ላይ የሚቀመጥን ከአላህ ውጭ ያለን ፍጡርን ከጃይን ይገዛሉ። ይሄ በዚህ ነው ልዩነታችን ማለት። እነዚህ 10 ነጥቦች ናቸው።
ሌላም አሉ። እነዚህን እንያዛቸው ላሁን እና አንድ ባንድ አድርገን ከመጀመሪያው ጀምረን እንድንወያይ ነው። ሁላችንም ደግሞ ኢኽላስ ይኖረን፣ ኢንሷፍ ይኖረን፣ ሐቅን የመቀበል ይኖረን። ይሄ መወያየት መከራከር ወደ አንድነት ያመጣል። ሲደበቅና ሲተማማ ነው ሰው ፊርቃ ልዩነት የሚበዛው። አማ ሲገለጽ ሐቅ የሚረዳው ሐቁን ይረዳል፣ የማይረዳውም ሁሉም እየለየ ይመጣል። እና ሊላሂ ተዓላ ብለን ሁላችንም ሊላሂ ተዓላ ብለን የምንፈልገው ሐቅ ነው፣ የምንፈልገው ቁርአንን ነው። የሐቂቃ አንዱ ያንዱን ዛት የሚጠላ ሰው የለም። አንዱ እኔ ለምሳሌ ያንኛውን አንዱ ያን የሚጠላ ሰው የለም ዛቱን። ኢነማ የእምነት ጉዳይ ስለሆነ በዚህ ስለተለያየ ነው። እነዚህ ነጥቦች አንድ ባንድ እንድንወያይባቸው ነው የምፈልገው። ባረከላሁ ፊኩም ስላዳመጣችሁኝ አላህ ይባርካችሁ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمة الله وبركاته. وعليكم السلام. إن شاء الله ياو الدين ملاكتنو عليه الصلاة والسلام الدين النصيحة دين بمككر نبلو الملاكتنو عليه الصلاة والسلام ምክክር ውይይት ይፈቀዳል። እንዲሁም ደግሞ ዲናችንን እምነታችንን የምንፈታበት ነው። ቅድም የተነገረው አንድ ጉዳይ አለ። ወደፊት ወደ ነበረው እምነት እንከተል የሚል ነገር መጥቷል። የሚገርም ምርጥ ሐሳብ ነው። ለምን አላሁ ሱብሓነሁ ወተዓላ በተከበረ ቃሉ ወደ አላህ ሱብሓነሁ ወተዓላ ወደ ተመለሱት መንገድ ተመለሱ፣ እነሱ ተከተሉ፣ ይተቢኡ ተብለናል። እነማንን من أناب إلي ብሏል አላህ። ወደ እኔ የተመለሱትን ሰዎች ወዲያና ተከተሉ። يقول المفسرون ابن كثير وخيره ሌሎች ሙፈሲሮች ሲናገሩ ምን ይላሉ? ወደ አላህ ሱብሓነሁ ወተዓላ የተመለሱት የመጀመሪያዎቹ እነማን ናቸው? ሁም አስሐበቱል ኪራም የነቢያችን አለይሂ ሰላቱ ወሰላም ሱሐቢዮች ናቸው። አሁንም ለማሳጠር ያህል ወንድማችን የሚገራርሙ ምርጥ ሐሳቦች እኛም ማንሳት ያለብን ሐሳብ አንስቶልናል። እንነጋገራለን። ስንነጋገር ግን የራሳ የሆነ ቃዒዳ የራሱ ሸርጥ አለ። አብዛኛዎቻቸው የሚከራከርማ አካል ሙስጠላህ እንደምናቀው የራሱ ሸርጥ አለ። መምጣት ያለበት ነገራቶች አሉ። የምናቀርበው ደግሞ ምንድነው ከተባለ ቁርአንና ሐዲስ ነው። ቅድም የነገረን አለ فإن تنازعتم في شيء فردوه إلى الله والرسول ወደ አላህ ሱብሓነሁ ወተዓላና ወደ መላእክተኛው አለይሂ ሰላቱ ወሰላም መልሱት። ሸይ የምትለው ነገር ይላሉ ቁርአን ላይ እና ሐዲስ ላይ እያንዳንዱ ጉዳይ ፈልገህ ታገኘዋለህ። فإن تنازعتم في شيء ያለው በምንም ጉዳይ ብትሆን ማለት ነው። ገብቷቸዋል። እና ስለዚህ ማምጣት ያለብን ቁርአን ሐዲስ ይሄን ትላላችሁ። ይሄ ዝላ ያለ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ሱብሓነሁ ወተዓላ ቃለ ቡኻሪ ወሙስሊም እያል የምናቀርብበት ጉዳይ መኖር አለበት ማለት ነው። አለበለዚያ ግን ጭቅጭቅ ከሆነ እከሌ እንዲህ ብሏል የምንል ከሆነ መቼም አንስማማ። ተናዙዕ ይሄ ጭቅጭቅ የሚባለው ልብ ያደርጋል። ውይይትና ከእንትን ጭቅጭቅ ይለያያል። እና ስለዚህ በዚህ መልኩ ሆኖ በሰከነ መልኩ ብለውናል። ቁርአንና ሐዲስን እያቀረብ አስል መሰረት እያን ይህን እንድናቀርብ እናገራለሁ። አመሰግናለሁ። አይ ይበቃል። ውይይቱ ይጀመር እንደዚህ الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين وبعد فسلام الله عليكم ورحمة الله وبركاته. يا إن شاء الله ለነገሩ እኔ ባንድ ነገር ልቃወማችሁ ፈልጋለሁ። እንግዲህ ንግግሬ ሊጥማችሁ ይችላል፣ ላይጥማችሁ ይችላል። ምናልባትም ከታላላቅ አባቶች ቪዲዮ እንዳትቀርጹ፣ ሪከርድ አድርጉ፣ ቪዲዮ ግን እንዳትቀርጹ። ምንድነው አላሁ ሱብሓነሁ ወተዓላ يقول ولا تكونوا من المشركين من الذين فرقوا دينهم وكانوا شيئا كل حزب بما لديهم فرحون አላሁ ሱብሓነሁ ወተዓላ ልክ እንደነዛ እንደ ሙሽሪኮች አትሁኑ፣ እነዛ ሃይማኖታቸውን የለዩ የበታተኑ የሆኑ እንዲሁም ደግሞ ቡድንተኝነትን እንደፈጠሩት እንደዛ እንዲያትሆኑ ብሎ አላሁ ሱብሓነሁ ወተዓላ አዞናል። ነገር ግን ኩሉ ሂዝቢን ቢማ ለደይሂም ፈሪሑን አላሁ ሱብሓነሁ ወተዓላ ነው የነገረን። ሁሉም ህዝብ ወይም ደግሞ ሁሉም ያለው የራሱ ቡድንተኛ
ምን አለ አላህ ሱብሓነሁ ወተዓላ ባለበት ነገር ላይ ተደሳች ነው አለ። ልክ አረቦች እንደሚሉት ሁሉ ወደ ወስለ ሌላ ወለላ ላቱቂሩ ነው ቢዛካ ይላል። ሁሉም ሌላ የኔ ናት ይላል፣ ሌላ ግን ያንዳቸውም አይደለችም አለ። ይፈልጓታል እንግዲህ የአረብ ጎረምሳ እንደሚገጥ እና ለማለት የፈለኩት ነገር ምንድነው? ወደ ቁርአን ወደ ሐዲስ እንመለሳለን ግዴታችን ነው። እስከዛሬም ስንለፋበት ያለው ስንታገልበት ያለነው ጉዳይ ይሄ ነው። አልহামዱሊላህ የምንፈልገው ይሄ ስለሆነ ማለት ነው። ነገር ግን ምናልባት ቅድም ከአባቴ ከሸህ መራሊ ማለት ነው ከሳቸው የመጣ ነገር አለ። ዛሬ ላይ አልመጡም። እኔ ትናንትና ላይ ኢንሳፉን ለመነጋገር ነው። ትናንትና ላይ አግቻቸው ነበር የተወሰኑ ሰዎች። እንደውም ሻህ ሐሰንን እንደዚህ አይነት ታዚያ መጥቶብናልና ልንንቀሳቀስ እንፈልጋለን ብለን ስንጠይቀው እንዲያትሄዱ ብሎን ከልክሎናል ብሎ የነገረኛል። ከዛው ማለት አሁን ይሉ ቢገኙ ጥሩ ነበር። እኔ በግልጽ ግዴታ ማለት ነው ሸክስየን ሼህ ዑመር አሊ ይሄንን ብለዋል። ቀብር ላይ ባለው ነገር በሚቀራው ቁርአን ላይ እኔ ኪታብ አለ ይቅሩ እያለ እየረበሸን ነው። እስከዛሬም ድረስ አፍኖን ያለው እሱ ነው። ስለዚህ የሁለቱ ልዩነትኛ አልገባንም ብሎ መጥቶ ቤቴ ጠየቁኝ። ቤቴ ነው እኔ አልሄድኩም። አሁንም ቢኖሩልኝ ጥሩ ነበር። የሌሉት ደግሞ የምታመዛዝኑት ነገር አሁንም የሌሉት እዛው አካባቢ ላይ ያው ታውቃላችሁ እድር ተከትለው ነው የሄዱት። ለሌላ ፈልገው አይደለም። ያንን ዲናቸው ይቀደማል ወይስ ደግሞ ያ ነበር መቀደም የነበረበት? ይሄ እናንተ ጉዳይ ነው የሚሆነው። ገብታችኋል? እኔም በግሊ ሻህ ሐሰንም ካሉ እናንተ ማመቻቹ የሚል ነገር ነው የሰጠኋቸው። ምክንያቱም ሴቶቻችሁ ከሄዱ በቂ ነው። ይሄ ደግሞ አገር ነው የቀጠረው። ከምንም በላይ ደግሞ የሃይማኖታችን ጉዳይ ነው፣ መንቀሳቀስ የለባችሁም በሚል ነበር ያልኩት። ወደ በላጩ ሄደዋል። ዞሮ ዞሮ እናንተ የራሳችሁን ስራ ትሰራላችሁ። አላህያል ምንድነው እኔ ሼህ ዑመር አሊ ብዬ የተናገርኩት ህዝብ አለበት ላይ ነው። ለብቻው አላማው ህዝብ አለበት ላይ እንዲህ እያለ ነው አሉ። ስለዚህ ካለ እሱም ኪታቡን ይዘው ይቅረብ፣ እኛም እንቀርባለን፣ እንነጋገራለን ብየዋለሁ። ለዚህ ሁላ ደግሞ እኔ እንደዚህ ነው ብዬ ስም የሚጠራሁት እነሱ እሱ ነው ብለው ስለነገሩኝ እንጂ እሱን ለማማት ፈልጌበትም አይደለም። እኔ ብዙ ያው እንደናንተ ባልሆንም የተወሰነም ነገር ስላየሁ ለማለት የፈለኩት ነገር ምናልባት እሱ ሊከፋው ይችላል። እኔ በእናንተ ፊት አውፍ ምለው ወይም ደግሞ በእናንተ ፊት የምጠይቀው እኔ ስሜን ለምን ጠቀስክ ህዝብ ፊት ብሎ ከሆነ በግልጽ እንድንነጋገር በሚል ያን ነገር ያልኩት እንግዲህ አውፍ እንዲለኝ እንደ አባትነትም እንደንተው የምጠይቀዋለሁ። ሲቀጥል ስም በጠራሁበት ማለት ነው። ሲቀጥል ወላሂ እንደኛ አላሁ ሱብሓነሁ ወተዓላ አጅራችንን እሱ ይቁጠርልን። ስማችን ይሄው ይለመጣል። ግን አላህ ሱብሓነሁ ወተዓላ አንድ ሰው ጠፍቶ ሀገሪቱ ላይ ይሄ ሁሉ ዑለማ እያለ ተው የሚል ጠፍቶ ማለት ነው። አላህ ሱብሓነሁ ወተዓላ ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا አላህ ሱብሓነሁ ወተዓላ እናንተ ያመናችሁ ሰዎች ወይ ወንድም ያሁን ካነሳው መስአላ ላይ ያ አዩሃ الذين آمنوا ሲባል ምንድነው? በአላህ ሱብሓነሁ ወተዓላ በተውሂድ ሩብያ ያመነ፣ በተውሂድ ኡልሂያ ያመነ፣ በተውሂድ አስማኡ ሲፋት ያመነ ማለት ነው። በዚህ ያመናችሁ ሰዎች ወይ إن جاءكم فاسق بنبأ فتبينوا የሆነ አመፀኛ ሰው አላህ ሱብሓነሁ ወተዓላ ነው የማይፈራ ሰው የሆነችን ነገርና ዜና ይዞላችሁ ሲመጣ አረጋግጡ ብሏል አላህ። እኛ ላይ ግን ይኸው ታውቃላችሁ ከመስጂድ ወንበር ከነበርንበት እስካሁን ድረስ እዚህ ተገንጥለን ወይም ደግሞ በተመዩስ ከወጣንበት ሰዓት ጀምሮ ስማችን ይላመጣል። አንድ ሰው መጥቶ ግን እንደዚህ ነው የሚጠይቀን አካል የለም። ብቻ ግን አላህ ሱብሓነሁ ወተዓላ ዛሬ አመሰግነዋለሁ። ለሱ ምስጋና ነው አላህ ሱብሓነሁ ወተዓላ። ስለዚህ ነጥቡ እኔ ልላችሁ የምፈልገው ነገር ከእናንተ በኩል ላይ ሰው ይኖራል፣ ከዚህም በኩል ላይ ሰው ይኖራል። እነዛ አካላቶች ይወያያሉ። እየተወያዩ ባለበት ሁኔታ ቅድም ላይ ሼህ ሳኒ ተናግረውታል። የሚፈለገው ነገር ወደዛም በሉ ወደዚህም በሉ። ታስታውሳላችሁ አንሷር የተባሉት አላህ ሱብሓነሁ ወተዓላ ወሳቢቁን አልአወሉነ ሚነል ሙሃጅሪን ወልአንሷር ወለዚነ ተበዑሁም ቢኢህሳን ያላቸው አንሷሮች እኮ ምንድን ነበሩ? መጀመሪያ አውስና ከዝረጅ የሚባሉ ነበሩ። ሁለታቸውም የራሳቸው ጎሳ አላቸው። ለ120 ዓመት ተጋለዋል አውስና ከዝረጆች። ከ120 ዓመት ግድያ በኋላ መላእክተኛው አለይሂ ሰላቱ ወሰላም ተልከው መካከላቸው ላይ ሲመጡ ግን አስታረቋቸው፣ አስማሟቸው ብላችሁ የፈለኩት። ከዛም በኋላ መላእክተኛው አለይሂ ሰላቱ ወሰላም ከሳቸው ህልፈት ህይወት በኋላ ራሱ
ታውቃላችሁ በሙአዊያና በአልይ መካከል ጸብ ነበር። በርካታ ሱሐባ ሞቷል። እናታችን አይሻ ሀታ ኢልመል ሐዲስ ላይ የምነግራችሁ ያው ታውቃላችሁ ላስታውሳችሁ እናታችን አይሻ ወቃለ ረጁሉን ብላ ከተናገረች አልይ ነው። ኢልመል ሐዲስ ታውቃላችሁ ረጁሉን የምትለው አልይ ነው። ሱሐባ መካከል ይሄ ነገር ነበር። አላሁ ሱብሓነሁ ወተዓላ ምን አለ? ፈኢን ተናዘእቱም ፊ ሸይን ፈሩድሁ ኢለላሂ ወረሱል። በሆነ ነገር ላይ ከተጨቃጨቃችሁ ምናልባት ኑሐቶች ልትኖሩ ትችላላችሁ። ፈኢን ተናዘእቱም ፊ ሸይን ኢን ሸርጥያ ሸይ ነኪራ አነኪረቱ ፊ ሲያቂ ሸርጢ ቱፊዱል ኡሙም ያ ማለት ምንድን ነው? በሆነች ነገር ላይ ከተጨቃጨቃችሁ ወዴት መልሱት? ፈሩድሁ ኢለላሂ ወረሱል ወደ አላሁ ሱብሓነሁ ወተዓላ መልሱት። ወደ ቁርአን ወደ መላእክተኛው አለይሂ ሰላቱ ወሰላም መልሱት። ፊ ሐያቲህ ወበዕደ መማቲህ ደግሞ ወደ ሐዲሳቸው መልሱት። ያ አላህ ሱብሓነሁ ወተዓላ ያደረገልን የሆነ መተዳደሪያ ደንባችን በዚህ ደንብ መሰረት እንጓዛለን ነው። ቅድም ላይ ሸክሳን እንደተናገሩት ምናልባት አለመግባባትስ ቢኖር ምክንያቱም መላእክተኛው አለይሂ ሰላቱ ወሰላም ሽፉ እኔ አይደለሁም ያሉት ሸክሳኒም አይደለም ከአንድ በታች የተናገሩ መላእክተኛው አለይሂ ሰላቱ ወሰላም ምን ብለዋል? ሰተፍተሪቁ هذه الأمة إلى 73 فرقة كلها في النار إلا واحدة قالوا يا رسول الله من هي يا رسول الله አሏቸው። ይቺ ኡማ ለ73 ትከፈላለች አሉ። ከዛም በስተፊት መላእክተኛው አለይሂ ሰላቱ ወሰላም ምን አሉ? افترقت اليهود إلى 71 فرقة وانهم ደግሞ وافترقت النصارى إلى 72 فرقة وستفترق هذه الأمة إلى 73 فرقة يهوديዎች ወደ 71 ተከፈሉ አሉ። ነሳራዎች ለ72 ተከፋፈሉ አሉ መላእክተኛው አለይሂ ሰላቱ ወሰላም። ይቺ የኔ ኡማ ደግሞ ለ73 ተከፋፈላለች አሉ። መከፋፈሉን እሰየው ጥሩ ነው አይደለም። የመላእክተኛው አለይሂ ሰላቱ ወሰላም ትንቢት መጥቶበታል። መከፋፈሉ አይቀሬ ነው። ስንከፋፈል ግን መከፋፈሉ አስደስቶን ሳይሆን የመላእክተኛው ትንቢት አይቀርም። ምንም አትጠራጠሩ አይቀርም። ተናግረውታል። ግን ያ ክፍፍል በሚደረግበት ሰዓት ወዴት ነው ያሏቸው? ሱሐቦችም የጠየቁት ጥያቄውን ያዙልኝ እዚህ ቦታ ላይ ማን ይሄ ያ ረሱላህ ሁሉሃ ፊናሪ ኢላ ዋሂዷ ሲሏቸው ሁሉም የሳት ነው አንዷ መንገድ ስትቀርብ ብለው ነው መላእክተኛው አለይሂ ሰላቱ ሰላም ሲናገሩ ያቺ አንዷ መንገድ ማናት? አንተ ያላህ መላእክተኛ ነው የነብዩ አለይሂ ሰላቱ ሰላም ሱሐቦች ማናት ያቺ አንዷ መንገድ? መዳን ይፈልጋሉ። ምን አሉ መላእክተኛው አለይሂ ሰላቱ ወሰላም? ሁም መን ማ አና አለይሂ اليوم ወአስሐቢ ወፊ ሪዋያቲን አልጀማዓ አሉ መላእክተኛው አለይሂ ሰላቱ ወሰላም። እኔና ሱሐቦች ያለንበት ናት አሉ መላእክተኛው። እኛም አሁን ያቺን መንገድ በባትሪ ነው የምንከታተለው። ያቺ የነብዩ መንገድ የተኛይቱ ናት። ስለዚህ መላእክተኛው አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ምን ብለዋል? እኔ መንገዱን ሌቱንና ቀኑን ተመሳሳይ በሆነበት ሰዓት ወይም ደግሞ ሌቱ ልክ እንደ ብርሃን በሆነበት ሰዓት ላይ ነው ተቻችሁ የሞኩት አሉ መላእክተኛው አለይሂ ሰላቱ ወሰላም። ላ የዚጉ አንሃ ኢላ ሃሊክ አሉ መላእክተኛው አለይሂ ሰላም። ከዚች መንገድ የሚያፈነግጥ ሰው የለም የጠፋ ሰው ቢሆን እንጂ ብለዋል። አሁን ይህች መንገድ ለመከተል ሁላችንም የምንጣደፈው ለዛ እኛ እኮ እዚህ መካከል ላይ የምንም ጸብ የለብንም። ሚስቴ ልቀማህ አልተባልኩ፣ ሀብትህን ልዝረፍ አልተባልኩ፣ እኔ ወደ እናንተ አልመጣሁ ለዲን ብለን ነው የተነጋገርነው። ይሄ ደግሞ መላእክተኛው አለይሂ ሰላቱ ወሰላም ቅድም ወንድማችን ተናግሮታል። አዲኑ ነሲሃ መላእክተኛው አለይሂ ሰላቱ ወሰላም ተናገሩ። ቁልና ሊመን ያ ረሱላህ ዲን ብሎ ማለት መመካከር ነው አሉ 3 ጊዜ መላእክተኛው አለይሂ ሰላቱ ወሰላም መመካከር ነው አሉ። ለማን ነው የምንመካከረው ያ ረሱላህ አሏቸው። ሊላሂ ወሊኪታቢሂ ወሊረሱሊሂ ወሊአኢመቲል ሙስሊሚን ወዓመቲሂም አሉ መላእክተኛው አለይሂ ሰላቱ ወሰላም። ለአላሁ ሱብሓነሁ ወተዓላ ለመጽሐፉ ለቁርአን እንዲሁም ደግሞ ለመላእክተኞቹ እንዲሁም ለነብዩ አለይሂ ሰላቱ ወሰላም እንዲሁም ደግሞ ለሙስሊም መሪዎቹና እንደገና በአጠቃላይ ደግሞ ለምን ዋሉ መላእክተኛው አለይሂ ሰላቱ ወሰላም ለማህበረሰቡ ጭምር አሉ። አለመተማመኑ ቢኖር ባለ ልዩነት ላይ ተከባብረን መኖር እንችላለን። አሁን እኔ አንድ የሰማው ወሬ ስላለኝ ነው። አታ ራሱ ማን ነው ሊቀመንበሩ ጋር ሁሉ ተይዞ መሳሪያ ታጥቀዋል ምናምን። እኔ አሁንም የዛ አይነት ሸክ ያለበት ሰው ካለ በአላህ አንዲ ሰው ይሄድና እንዲህ ጠቅላላ ከታች ጀምርና ይፈትሽ። ዋናው ነገር የአላህ ሱብሓነሁ ወተዓላ ላኢላሃ ኢለላህ ያስተማምነናል። ግን ጥርጣሬ ካላችሁ እንዳትሸማቀቁ
ከእናንተም ከኛም በስተኩል ያለው ወደ ፍተሻ ይገባና ከዚህ ነገር ላይ በሪ እንድትሆኑ ስለፈለኩ ነው። ተረታችሁኛል ወንድሞቼ? እኔ ቆይ አሁን አለመግባባቱ ይኖር ሰዓቷን ትንሽ ኢንሻአላህ አለመግባባቱ ይኖር ሸሳኒና እኛ ዒልምየን ተነጋግረን ምሳሌ የሆነ ነገር አለመግባባት ተፈጠረ ማለት ሸሳኒ እንግዲህ የኔ ጀነት ልቀርብበት ነው ወይ ሸሳኒ እኔን ገለው ጀነት ሊቀርቡ ወደ አላህ ሊቀርቡ ነው? እስኪ ይሄን ብቻ ነው የምጠይቃችሁ። ስለዚህ ይሄን አሉባልታ እናንተም አትስሙ። ምክንያቱም ከሌሎቹ ማህበረሰቦች በተለየ ሁኔታ የአላሁ ሱብሓነሁ ወተዓላን ቃል የተሸከማችሁ ናችሁ፣ አማና የተሸከማችሁ ናችሁ። ስለዚህ በዛ አንፃር እንየው። ከዛ በኋላ ውይይታችን ላይ እንገባለን። በግል ነገር ለተባለው ነገር ግን እኔ አሁንም ቅድም እየተናገርኩ ያለሁት ህዝብ ላይ እየተናገርኩት አባቴ ሸህ ዑመር አሊን የተናገርኩት መተማማቱ በእኔ ይበቃል፣ እኔ እያየሁት ነው እንዳንተማማ ብዬ ነው በግልጽ የነገርኩት። ይሄን ለማለት ፈልጌ ነው። ኢንሻአላህ ሰው እንመዳደብ የሚባሉት ርዕሶች እሱ ወንድሜ እንትን ብሎታል የተባለው ሸህ መሐመድ ማን ነው ሸህ ዑመር አሊም የሚያውቀው ቀብር ላይ ባለው መስአላ ከእናንተም ከዚህ በስተፊት የሚባል መስአላ ለኛ ጋር የሚባል የሚጠየቅ ብዙ ጊዜ ሰው የሚያውቀው ለምሳሌ ሱሪ የለበሰ ሰው ሙብተዲ ስላላችሁ የሚባል ነገር አለ። እንዲሁም ደግሞ ሴትን ያለ ኒካ ታገባላችሁ የሚባል ነገር አለ። እነዛ ነገራቶች እንወያይበት። ምናልባት እዚህኛው መስአላ ላይ ካነሳው መስአላው ባህር ነው፣ መስአላው ሰፊ ነው። ወንድም ያነሳው ነጥብ እዛ ውስጥ እንግባ። ከመጀመሪያው እነሳ ምክንያቱም የላ ኢላሀ ኢለላህ ጉዳይ ስለሆነ እሱ አሁን እያለ ያለው በወንድም አገላለጽ ወይኛ ካፊር ነን ወይ እነሱ ካፊር ናቸው ማለት ነው። ጥጥር ባለ አማርኛ ከተረዳችሁ ምክንያቱም ላ ኢላሀ ኢለላህ ችግር ካለ እሷ ላይ ላ ኢላሀ ኢለላህ ላይ ችግር ካለ ላ ኢላሀ ኢለላህ በትክክል ያላለ ሰው ምንድነው? ካፊር ነው። ስለዚህ ጥያቄው የሙስሊም ጥያቄ ብቻ ሳይሆን የካፊርና የሙስሊም መሆን ስለሆነ ባህር ነው፣ ሰፊ ነው፣ ርዕሱ ሰፊ ነው። ገብተን እንዋኝበታለን፣ እንነጋገር ነው። ሌላ ነገር የለውም ኢንሻአላህ። ነገር እንፈልገው ማለት ነው። አሁን ራሱ በፊት ስር ነው ታውቃለህ። እነሱም ተስማምተውበታል። የደህንነት ጉዳይ ነበር እኛ አላሳሰበንም። ማህበረሰቡ ግን ትልልቆች ሰዎች ነዋሪዎቹ የደህንነት ጉዳይ ትንሽ አሳስቧቸው ነበር። ማሻአላህ አስረድቷቸዋል፣ ሁሉ ነገር ነግሯቸዋል። አንደኛ እዚህ ጋር መታወቅ ያለበት ርዕሶቹ ተነስተዋል። ትልቅ ሰው መቀመጥ ካለበት ወደ መጠቀም እና ደግሞ ሰዓት ፊክስ ተደርጎ for example 20 ደቂቃ ከሆነ ለሱም 20 ደቂቃ ለሱም 20 ደቂቃ ተሰጥቶ ባዕድ ላደረበት እንድትወያዩ ነው የምፈልገው። እንዳይረዝም ነው ሰዓት እየተጠረጠ ወደ ምንድነው አሁን እንዳለው አደም እና እንግዲህ ወንድማማችን አብረን ኗሪ ነው። ይሄ ሁሉ ነገር ሊያመጣ የቻለው ብቻ አንድ መንደር ናት። አሁን እኔ ትክክለኛ አደም ጠርቶኝ በመሳጅዱ ጠርቶኝ ወይም ደግሞ እንደገና እኔ አለሁበት ስርፋ ስሰራ በስራ ላይ መጥቶ አስተካክሎኝ አይደለም። እኔም ደግሞ እንደገና ያላከው ሰው ተሱ አካባቢ አደም እንደዚህ እያለ ነው የሚል መልእክት ሰምቻለሁ። አጭር ነው ያዘው ብዬ ነው ከወንድማችን የቀረበው። አደም የሚሰጠው መልስ በጣም እንደ ትንሽ ዑለሞች አሉ፣ አካቢር ዑለሞች አሉ፣ ጊዜ የሚጠይቅ ይመስለኛል። አደም እንዳስቀመጠው አቂራዎቹ ትንሽ ይሄን ያህል ለኛ ባጭር ጊዜ እንደዚህ በተወሰኑ አካሎች መልሰተንም እናስተካክለው የሚሆን አይመስለኝም። ላኪን ይችኑ ለመቅጨት ተፈለገ መነሻ የሆነችው ተምን እንደተነሳ እሱና እኔን የመስጂድ ጥላቻ እያለ ምን እንደው አላበዛባችሁም እንዴ አይናዛትና በመናሳጥረት የሚሉት እናንተ ያዙንንና ሰዎች እናስቀምጥና እኔ ይቅራ በሚል አግኝቼ እየቀራሁ ነው እስካሁን ድረስ። አብረውኝ የነበሩ ሰዎች ደግሞ መቅራትን ጥለው ሌላ ወንጀል አንጥተው እሱ ጋር አደርሰውናል። ግልጽ የሆነ ነገር ነው ይሄ። አደም ማድረግ የሚገባው ያልኩት ነው ምንድነው እዛ ላይ ና ወንድሜ እንዲህ እየበጠበክ ነው አሉ ብሎ መጀመሪያ የሚያስቀድመውን ነገር አልተቀድም በኢኽዋንነት በወንድምነት በአባትነት ይሄ ነገር እንዴት አይተው ነው ኪታብን ካብሎ ቢሰጠኝ ተጠናኝ እሱን ጠይቄ ተሻልኩኝ ቢረዳ ነበር። ይሄን ሳያረግ ግን ለዛ አብቅቶኛል። በአፍታው ታለ አስተጋብቼ መልሳለሁ ለዛ ተልቢ መክሬ ማለት ነው። አሁን ከስሼ ወቅሸም ወጣው ነገር ስለላይ ድረስ ተምን እንዲ አላቸው። ግን አለመቅራቱ ተተከለከለ ተውባ ነው። መቅራቱ ተደፈ ደግሞ ያው ተውባ ነው። እንለያቸውና በምን ላይ እንዲሄርኩ ይለውና
አውታውን በኋላ እናደርገዋለን። ግን ይሄ ርዕሱ ሰፋ ያለ ነው። በዚህ በመለስተኛ ህዝቦች የማይፈታ በመሆኑ አሁን ሰዎች እናስቀምጥና ያዙልና ምን ዝርዝራቸው ያዙና በእነሱ እናቀርባቸውና ምን ይመስላሉ ባጭሯ በዚቹ ብቻ ይቅራ በሚለው ነው። ሌላውን እኔ አልገባሁበትም፣ እሱም አልቀረበም። እኔ ይሄ ምናምን የሚባለው ነገር እሱም አላቀረበው፣ እኔም አስብዬ አላውቅም። ይሄ ነው እንግዲህ